ሰላም ጤና ይስጥልኝ። የሀብሮ ዴይሊ ኒውስ ነው። ወቅታዊና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ ኢራን ከአሜሪካ ጋር በድጋሚ ውይይት እንድትጀምር አልጠየቅኩም ስትል ተናገረች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ቴሄራን ጦርነቱን ለማስቆም ከዩናይትድ ስቴትስ ጋር ድርድር እንደገና እንዲጀመር እንዳልጠየቀች ተናግረዋል። ይህ የጦርነት አስተዳደር አይደለም። ተደጋጋሚ የጦር ወንጀሎችና በእነሱ መኩራራት በጽዮናዊ አገዛዝ ተጽዕኖ ስር የፈጠሩትን አደጋ ለማምለጥ የተደረጉ ሙከራዎች ብቻ ናቸው እና ዋጋ እንደሚከፍሉ አይቀሬ ነው ሲሉ ባጋይ በቴሄራን ለጋዜጠኞች ተናግረዋል። በቅርብ ሳምንታት ውስጥ በአሜሪካና በኢራን መካከል ያለው ውጥረት እየጨመረ መጥቷል። ዋሽንግተን ጥቃቶችን ስትፈጽምና ቴሄራን በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትና መሳሪያዎች ላይ ኢላማ በማድረግ የአጸፋ ምላሽ ሰጥታለች። በሌላ በኩል ዩክሬን ከካስፒያን ባህር ላይ እየቀዘፈ የነበረ የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ የአጸፋ ምላሽ እንደሚሰጥ ዝተዋል። በኢራን ላይ የሚፈጸም ማንኛውም ጥቃት የአጸፋ ምላሽ አለው ያሉት የሕግ አውጪው ይህንን አሜሪካና እስራኤል ያውቃሉም ብለዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክት አሜሪካና እስራኤል ማንኛውንም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ፣ ይህ ደግሞ ዛሬም እውነት ነው ብለዋል። በተያያዘ ዜና በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 1604 ወንዶችና 192 ሴቶች እንዲሁም 38 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 53 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታልም ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወኑ መሆኑን ገልጿል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስትሩ የጀመሯቸውን ስራዎች አጠናክረው የሚቀጥል ይሆናል ተብሏል። በአጠቃላይ 1834 ዜጎች ወደ ሀገር ውስጥ ተመልሰዋል መባሉን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመወያየት ዋሽንግተን ገቡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ከፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙ ሲሆን በዋነኝነትም በኢራን ላይ የተከፈተው ጦርነት በአጀንዳነቱ ቀዳሚ ቦታ ይይዛል። ይህ ጉብኝት ሁለቱ ሀገራት በየካቲት ወር በቴሄራን ላይ ጥቃት በመሰንዘር ጦርነቱ ከጀመሩ ወዲህ ኔታንያሁ ከትራምፕ ጋር የሚያደርጉት የመጀመሪያው ውይይት ነው። በተጨማሪም ጉብኝቱ በዌስት ባንክ የእስራኤል ወረራና እስራት በበረታበት እንዲሁም ከ3 ወራት በኋላ በእስራኤል ምርጫ በሚካሄድበት ወቅት ላይ መሆኑን ትኩረት ስቧል። የፖለቲካ ተንታኞች እንደሚሉት ኔታንያሁ ለምርጫው የትራምፕን ድጋፍ ለማግኘት እየጣሩ ነው። ኔታንያሁ ወደ አሜሪካ የመጡት በሐምሌ 11 ቀን በሞቱት የሪፐብሊካን ሴናተር ሊንድሴ ግራሃም የቀብር ስነ ስርዓት ላይ ለመገኘት ሲሆን የቀብሩ ስነ ስርዓት ከመጀመሩ በፊት ከትራምፕ ጋር ለመወያየት ቀጠሮ ይዘዋል። በውይይቱም ላይ ከኢራን ጦርነት በተጨማሪም በእስራኤልና በሊባኖስ መካከል ስላለው ግጭት እንዲሁም የአብርሃም ስምምነት ስለማስፋፋት እንደሚመክሩም ተገልጿል። ሆኖም የሁለቱ መሪዎች ውይይት ውጤት ለህዝብ ይፋ ይደረጋል ተብሎ አይጠበቅም ተብሏል። ቻድ ከዓለም አቀፉ የወንጀለኞች ፍርድ ቤት ለመውጣት ማቀዷን አስታወቀች። ቻድ ከቡርኪና ፋሶ፣ ማሊ፣ ኒጀር እና ቬንዙዌላ በመቀጠል ፍርድ ቤቱን የመልቀቅ ሂደቱን እንደምትጀምር መግለጿ ለዓለም አቀፉ የወንጀለኞች ፍርድ ቤት ሌላው ተጨማሪ ስጋት ሆኗል። የቻድ መንግስት ባወጣው መግለጫ የፍርድ ቤቱ ውጤታማነት ውስንና ያልተመጣጠነ መሆኑን የገለጸ ሲሆን መቀመጫውን በሄግ ያደረገው ተቋም ትኩረቱን በአፍሪካ ሀገራት ላይ ብቻ ያደርጋል ሲል ከሷል። መግለጫው ፍርድ ቤቱ በቁጥጥር ስር ያዋላቸውን 7 ሰዎች ብቻ ሲሆኑ ከነዚህ መካከል 6ቱ በአፍሪካ ጉዳዮች ክስ የተመሰረተባቸው ናቸውም ብሏል። ይህ የተገለጸው ቻድ በጎረቤት ሀገር ሱዳን በሰራዊትና በከፊል ወታደራዊ ኃይሎች መካከል እየተካሄደ ባለው ጦርነት ውስጥ እጁ አለበት የሚል ጥርጣሬ ባለበት ወቅት ነው። ባለፈው ሳምንት የቻድ የውጭ ጉዳይ ሚኒስቴር የፌስቡክ ገጽ አሜሪካ ቻድ የአይሲሲ አባልነቷን ድጋሚ እንድታስብ ግፊት እያደረገችባት መሆኑን አስፍረው ነበር።
ሆኖም ሚኒስትሩ በኋላ ላይ አሜሪካ ከውሳኔው በስተጀርባ መሆኗን ያስተባበሉ ሲሆን ይልቁንም ቻድ ፍርድ ቤቱ በአሁኑ ጊዜ ከሚሰራበት መንገድ ጋር አብራ መጓዝ አልቻለችም ሲሉ ተናግረዋል። ዓለም አቀፉ የወንጀለኞች ፍርድ ቤት ግለሰቦችን በጦር ወንጀሎችና በሰብአዊነት ላይ በሚፈጸሙት ወንጀሎች በሕግ ይጠየቃል። ለዛሬ ያዘጋጀናቸው አበይት ሀገራዊና ዓለም አቀፋዊ መረጃዎች እነዚህን ይመስሉ ነበር። መረጃዎቻቸውን ከወደዳቻቸው ላይክ ማድረግን አይርሱ። በየዕለቱ አዳዲስና የተረጋገጡ መረጃዎችን በፍጥነት እንዲደርሳችሁ አብሮ ዴይሊ ኒውስን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።